በስመ አብ ወወልድ ወመንፈስ ቅዱስ አሐዱ አምላክ አሜን። እንግዲህ ዛሬ የጣት ማፍታቻ ኤክሰርሳይዝ ነው የምናየው ማለት ነው። የመጀመሪያውን የጣት ማፍታቻ ኤክሰርሳይዝ ሰፋ ባለ መልኩ እንዲሁም የጣቶቻችንን አቀማመጥ አውታራችን ላይ ምን ይመስላል የሚለውን ዛሬ ሰፋ ባለ መልኩ እናያለን ማለት ነው። እንግዲህ መጀመሪያ የምንነሳው ጣቶቻችንን ከምንሰይሙ ስያሜ አንፃር ነው። የመጀመሪያውን ጣታችንን 1 ቁጥር እንለዋለን። ሁለተኛው ጣታችንን 2 ቁጥር እንለዋለን። ሶስተኛው ጣታችንን 3 ቁጥር እንለዋለን። አራተኛው ጣታችንን 4 ቁጥር እንለዋለን። የመጨረሻው ትንሿ ጣታችንን ደግሞ 5 ቁጥር ብለን እንሰይማቸዋለን ማለት ነው። በዚህ መሰረት ከሰየምን በኋላ ሁለት አይነት የጣት አጠቃቀም መንገዶች አሉ። አንደኛው የመጀመሪያው ጣታችንን የመጀመሪያው አውታር ላይ፣ ሁለተኛው ጣታችንን አራተኛው አውታር ላይ፣ ሶስተኛው ጣታችንን ስድስተኛው አውታር ላይ፣ አራተኛው ጣታችንን ስምንተኛው አውታር ላይ እና ትንሿ ጣታችንን 10ኛው አውታር ላይ ማስቀመጥ ነው። ይሄ የመጀመሪያው የጣት አጠቃቀም ቴክኒክ ነው። የምንመታቸውን ወይም ደግሞ የምንደረድራቸውን መሰረታዊ የቅኝት ፍሰቶች እነሱ ላይ በማሳረፍ የምንደረድረው ያደራደር መንገድ ነው። ሁለተኛው ደግሞ ማረፊያዎች ላይ በመጠቀም ጣታችን የምንጠቀሙ ቴክኒክ ነው። የመጀመሪያውን ጣታችንን ሁለተኛው አውታር ላይ፣ አመልካች ጣታችንን ሶስተኛው አውታር ላይ፣ መሀል ጣታችንን 5ኛው አውታር ላይ፣ ቀለበት ጣታችንን አራተኛው ጣታችንን 7 ቁጥር ላይ እና የመጨረሻው ትንሿ ጣታችንን 9ኛው አውታር ላይ በማስቀመጥ ማረፊያ ላይ የሚደረደርበት መንገድ ነው። እጃችን የማይደርስ ከሆነ ሁለቱም መንገድ ላይ ትንሿ ጣታችንን አየር ላይ ማድረግ እንችላለን ማለት ነው። ብዙ ጊዜ አውታሮች የራሳችንን በገና ለራሳችን እጅ እንዲመች አድርገን ጠቅጠቅ አድርገን ማሰር እንችላለን። ስለዚህ እጃችን የማይደርስ ከሆነ ትንሿ ጣታችንን አየር ላይ በማድረግ በሁለቱም መንገዶች መጠቀም እንችላለን ማለት ነው። እጃችን ወይም የጣት አደራደር መጠናችን ደግሞ ከጊዜ ወደ ጊዜ በቴክኒክ እየዳበረ የክህሎት ደረጃው በደንብ እየጨመረ ሲመጣ ለእኛ የሚመች አይነት የጣት አጠቃቀሞችን ቴክኒኮችን ልንጠቀም እንችላለን። በተቻለ መጠን ግን ጣታችን ምንጊዜም በበገናዎቹ አውታር ላይ ያሉ መሆን አለባቸው። ነገር ግን ቅድም እንዳልኳችሁ 10 አውታር በምንጠቀም ሰዓት የተለያዩ የጣት አጠቃቀም ሂደቶችን ስለምንጠቀም አንዳንድ ቦታዎች ላይ ጣታችንን ልናነሳ የምንችልባቸው ሁኔታዎች ይኖራሉ። ግን ከዛ ባለፈ ዘንድ በተቻለ መጠን ጣታችን ሁል ጊዜ አውታሮች ላይ መቀመጥ መቻል አለባቸው። አስፈላጊ ሆኖ ሲገኝ ብቻ ነው ጣታችን መነሳት ያለበት እና በመሰረታዊነት ጣት ልምምድ የሚያደርጉ ልጆች የሚመከረው ጣታቸው ባይነሳ ከበገና አውታር ላይ ጥሩ ነው። እጃችን በደንብ መታዘዝ ይችል ማለት ነው። ስለዚህ ሁለት መሰረታዊ ጣት አጠቃቀሞችን አየን። የመጀመሪያው ቀጥታ የበገናችን የምንደረድርበት ያደራደር መንገድ ነው። እንዳልኳቸው አንደኛው አውታር ላይ፣ ሁለትን አራተኛው አውታር ላይ፣ ሶስትን ስድስተኛው አውታር ላይ፣ ይሄኛውን 8ኛው አውታር ላይ እና የመጨረሻ ጣታችን 10ኛው አውታር ላይ። ሌላው ደግሞ ማረፊያ ላይ ቅድም ያልኳችሁ በማድረግ የምንጠቀመው መንገድ ነው። ይቺን 2ኛ እና 3ኛ፣ ይሄኛው 5ኛ፣ ይሄኛው ደግሞ 7ኛ፣ ይሄ 9ኛው ላይ አድርገን የምንጠቀመው። እንግዲህ ከሁለቱ የትኛው ተመራጭ ነው? ብዙ መምህራኖችን እንደጠየቁት ያገኘሁት ነገር እኔም ስጠቀም በደንብ የረዳኝ ማረፊያ ላይ አድርገን ጣታችንን ብንለምድ የተሻለ ነው። እጃችን ቀልጠፍ ብሎ በተጨማሪ የምንደረድራቸውን 10ሩንም አውታሮች ያ ማለት አሁን 5ቱን ስለሆነ የምናየው በብዛት 10ሩንም አውታር ለመደርደር ጥሩ የሆነ መዘጋጀትን ወይም የእጅ ቅልጥፍና እንድናገኝ ያደርገናል። ማረፊያ ላይ የሚደረድረው አደራደር ወይም ደግሞ ቅድም እንዳልኳችሁ የተወሰኑ ጣቶችን በመሰረታዊነት የምንነሳበት የቅኝቱ መነሻ አውታሮች ላይ አድርገን የተወሰኑትን ደግሞ ማረፊያ ላይ እያደረግን ለእኛ እንደሚመች አድርገን ልንጠቀመው እንችላለን ማለት ነው። ስለዚህ የተሻለ የሚባለው ማረፊያ ላይ ተደርጎ የሚደረደረው አደራደር ነው ማለት ነው። ስለዚህ በዚህን ካልን ዘንዳ የመጀመሪያውን የጣት ኤክሰርሳይዝ እናያለን። የመጀመሪያው የጣት ኤክሰርሳይዝ ቅድም ጣቶቻችንን በቁጥር ወክለናል። እነሱን ወደፊት ወደ ኋላ በመሄድ የምንሰራው ነው። ያ ማለት 1 2 3 4 5 5 4 3 2 1 እያደረግን በገና አውታራችን ላይ እንደረድራለን ማለት ነው። ስለዚህ ይሄንን ይሆናል ማለት ነው የምንደረድረው ማለት ነው። ስለዚህ ስንለው ማለት ነው ቀስ እያለን
ስለዚህ ይሄንን ዝግ ባለ ፍጥነት ከ5 እስከ 10 ደቂቃ እንለማመዳለን። መካከለኛ በሆነ ፍጥነት እያደረግን ደግሞ እሱንም ከ5 እስከ 10 ደቂቃ በየቀኑ እነዚህን የጣት ኤክሰርሳይሶች መስራት ይኖርብናል። ወይም ፈጠን ባለ እንደዚህም እያደረግን ከዚህም በላቀ ሁኔታ ማድረግ እንችላለን ማለት ነው። ልክ ይሄኛውን እንትን ካልን በኋላ በገናችን የግድ መቃኘት ይኖርበታል ማለት ነው። አሁን ቅኝቱ ያለው ሰላምታ ላይ ነው። ቅኝት ከኛ ጋር እስኪዋሃድ ድረስ ቲዩነር መጠቀም ይቻላል ማለት ነው። ቅኝቱ አሁን ሰላምታ ወይም አምባሰል ሚክሶሊዲያን የምንለው ቅኝት ላይ ነው ያለው። ይሄን ይመስላል። ይሄን ይመስላል የቅኝቱ። ስለዚህ አምባሰል ሚክሶሊዲያን ወይም ሰላምታ የምንለው ቅኝት ነው። ይሄ ቅኝት እንዴት እንቃኘዋለን ያለን እንደሆነ ቅድም እንዳልኩት እስክንለምድ ድረስ ብቻ ነው በተቻለ መጠን ቲዩነር መጠቀም ያለብን። ከኛ ጋር ቅኝቱ ባህሪውን እንዲዋሃድ እያደረግን በድምፅ እየለየን በጉሮሮ አብረን እየጮህን እያልን ስንሄድ በደንብ ጣታችንም እንዲሁም ደግሞ ጆሮአችንን በደንብ እየለየ አይምሯችን እያስታወሰ ጣታችን ደግሞ ከየት ወዴት መፍሰስ እንዳለበት የተረዳ የመምጣት አቅሙ እየጨመረ ይመጣል ማለት ነው። ስለዚህ ያ እንዲሆን በዛ መንገድ አድርገን ነው ቲዩነር መጠቀም ያለብን። አለበዚያ በሱ ላይ ጥገኛ እንሆንና በጣም እንቸገራለን ማለት ነው። ስለዚህ እሱን ከግምት ውስጥ አስገብታችሁ መሆን አለበት ቲዩነር መጠቀም ያለባችሁ። ስለዚህ ቅኝቱን ቀጣዩ የጣት ኤክሰርሳይዝ ይሆናል ማለት ነው። 2 3 1 5 4 2 ይኸው እዚህ ጋር ጽፍላችኋለሁ። 2 4 5 1 3 2 እነዚህን ደርሶ መልስ ማለት ነው። 2 3 1 5 4 2 2 4 5 1 3 2 አድርገን እንለማመዳለን ማለት ነው። ቅኝቱን ማለት ራሱ ቅኝቱ ነው ይሆናል ማለት ነው። ቅኝቱ ደርሶ መልስ ማለት ይሄ ዝግ ባለ ፍጥነት፣ መካከለኛ በሆነ ፍጥነት ቅድም እንዳልኳችሁ ከ5 እስከ 10 ደቂቃ መለማመድ ይኖርብናል ማለት ነው። ስለዚህ እናየዋለን አብረን። ከዛ ደግሞ ሌላው ቅኝቱ ከኛ ጋር አብሮ እንዲዋሃድ የጣት ኤክሰርሳይዝ እያደረግን ዜማም ድምፅም መለየት እንድንችል አብረን ላላ እያለን እንላለን ማለት ነው። ለምሳሌ ላ 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 ይሆናል ማለት ነው። በዚህ መሰረት አብረን ቅኝቱንም ማጥናት እንችላለን ማለት ነው። ስለዚህ ዝግ ባለ ፍጥነት፣ መካከለኛ በሆነ ፍጥነት ደግሞ ይህንን መለማመድ፣ ከፍ ባለ ፍጥነት እንደዚህ እያደረግን መለማመድ እንችላለን ማለት ነው። ስለዚህ ሌሎች ፍጥነታችንን ቅልጥፍናችንን በመጨመር በምንሄድበት ሰዓት ላይ በጣም የሚያስቸግሩን አውታሮች አሉ። ከወዲሁ ማወቅ ያለብን ይህኛው ጣታችንና ይሄኛው ጣታችን፣ በተለይ ይሄኛው ጣት ብዙ ሰው ይቸገራል። የቀለበት ጣቱን በጣም ብዙ ልጆች ይቸገራሉ ልምምድ በሚያደርጉ ሰዓት። ስለዚህ እነሱ ላይ ሰፊ ሰዓት መስራት። ስለዚህ ለዚህ ደግሞ ጣቶቻችን በደንብ እንዲብላሉ የሚያግዘው እያንዳንዱን እየነጠልን እንለማመዳለን ማለት ነው። የቅድሙን ራሱ እየነጣጠልን ለምሳሌ ይሄ ለማሳየት ስለሆነ እናንተ እጃችሁ በሚመቻችሁ ሰዓት ለምሳሌ በዚህ ፍጥነት መሆን ይችላል። የሚያታግሏችሁ ጣቶቻችሁ ላይ በደንብ አይበልጥ እነሱ ላይ ጊዜ ማጥፋት። በተለይ ቅድም እንዳልኳችሁ ይችኛዋ ጣት በደንብ መስራት ለብቻዋ ረጅም ሰዓት እንደዚህ ያደርጋል። ይሄኛውን ጣት ለረጅም ሰዓት መለማመድ ማለት ነው። ከዛ በኋላ